በድንገት ምንነቱ ባልታወቀ ምክንያት ሕይወታቸው ያለፈው ሁለቱ በደቡብ አፍሪካ የሚኖሩት እህትማማቾች ዲቦራ መንግስቴና ኦፔራ መንግስቴ የአስክሬን ሽኝት እንዲሁም ከ700 ሊትር በላይ ነዳጅ በመኖሪያ ቤቱ አስቀምጦ በሌትር እየቀናነሰ በውድ ሲሸጥ የተገኘውን ግለሰብ እና ሞቷል ተብሎ የአካባቢው ሕዝብ በከባድ ሐዘን የቀብር ስነስርዓቱን እያደረጉለት ሳለ ሟች በድንገት ለቅሶ መሃል ላይ ስልክ በመደወል የቀብር ስነስርዓቱ ላይ የተፈጠሩትን መረጃዎች ይዤላችሁ መጣው። በየአካባቢውና በየሰፈሩ የተለያዩ የወንብድናና የስርቆት ተግባራትን በየጊዜው የምንመለከተውና የምንሰማው ነገር ነው። ሰዎች ትራንስፖርት ለመያዝ በሚጋፉበት ወቅት ወንጀለኞቹ ከተሳፋሪው ጋር በመመሳሰል ስልኮችንም ሆነ ብሮችን ይወስዳሉ። ውስጥም ከገቡ በኋላ እንደጠበበው ሰው በመምሰል የተለያዩ ሲስተሞችን በመጠቀም ተመሳሳይ የወንጀል ስራዎችን ይፈጽማሉ። ይህም አላበቃ ሲላቸው ጨለማን ተገን አድርገው የሰው ሕይወት እስከ ማጥፋት ድረስ የሚደርስ የወንጀል ተግባራትን ሲፈጽሙ ይታያል። ዛሬም በተመሳሳይ በዚህ የወንጀል ተግባር ላይ የተሰማሩትን የሰፈሩን ሰው ያማረሩትን 4 ወንጀለኛ ወንበዴዎችንና የ4 ቁጥር ኮድ መኪናን በመያዝ የተለያዩ የወንጀል ተግባራትን የሚሰሩትን እንዲሁም የትራፊክ ሕግን በስመ ኮድ 4 መኪና የሚጥሱትን ባለስልጣናት ይዤላችሁ መጣው። ሰላም ውድ የመረጃ 24.7 ቤተሰቦች እንዴት ናችሁ? ተሙዲ ቶክሲዶ ነኝ። ሁሌም ሰላማችሁ ይብዛ እያልኩኝ ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ እና የደውሏን ምልክት በመጫን አዳዲስና ትኩስ መረጃዎችን ይመልከቱ እያልኩኝ ወደ ዋናው ዝርዝር ሐሳቤ ገባሁኝ። እህትማማቾቹ ሞተው ተገኙ። በደቡብ አፍሪካ ተወልደው ያደጉት ልጆቻችን እህትማማቾቹ ዲቦራ መንግስቴ እና ኦፔራ መንግስቴ ምንነቱ ባልታወቀ ሁኔታ በተማሪ አኮሚዴሽን ውስጥ ባለ ክፍላቸው ውስጥ ሞተው ተገኙ። የኦፔራና የዲቦራ አባትም አቶ መንግስቴ ታደሰ ሙሽራዎችን ተነጠቅኩ በማለት በመሪር ሐዘን ይናገራል። ልጆቼ ጌታ ሰጠኝ፣ እንግዲህ መልሼ ለጌታ አስረከብኩኝ። በዚህ ምድር ላይ ድንግል ናቸው፣ በጣም ንጹህ ናቸው፣ አልተነካኩም። ልጆቼ እንግዲህ እኔን ጥለው ሄደዋል። የበኩር ልጅ የሆነችው ዲቦራ መንግስቴ የ24 ዓመት ወጣት ስትሆን የማስተር ዲግሪዋን ለመያዝ 3 ወራት ብቻ ነበር የቀሯት። ሁለተኛ ልጃቸውን ብትሆን ኦፔራ መንግስቴ የ19 ዓመት ወጣት ስትሆን ማትሪክ ለመውሰድ 1 ቀን ሲቀራት ነበረ። ሁለቱ እህትማማቾች ምንነቱ ባልታወቀ ምክንያት በመኝታ ክፍላቸው ውስጥ አርፈው የተገኙት። የሕግ አካልም ይህንን ነገር በማጣራት ላይና ከፍተኛ የምርመራ ክትትል በማድረግ ስራውን እየሰራ ይገኛል። ቢሆንም በትላንትና ዕለት ጆሃንስበርግ በሚገኘው ትውልድ ለክርስቶስ ቤተክርስቲያን የመታሰቢያና የአስክሬን ሽኝት ፕሮግራማቸው ተካሂዷል። በመላው ዓለም የምትገኙ ኢትዮጵያውያን፣ ኤርትራውያን፣ ደቡብ አፍሪካን እንዲሁም ለቤተሰቦቻቸው መጽናናትን እየተመኘን ወደ ቀጣዩ መረጃዬ አመራው። ሞቷል ተብሎ በቀብሩ ዕለት ስልክ የደወለው ሟች። ወደ ደቡብ አፍሪካ በስደት ላይ ያለው ወጣት በድንገት መንገድ ላይ ተገሎ ሞቷል በሚል ሰበብ ለቤተሰቦቹ ስልክ ተደውሎ ሞቱን ቢያረዷቸውም ቤተሰቦቹም በከፍተኛ ሐዘን ልጃቸው በሌለበት አስክሬኑ ባልመጣበት የቀብር ስነ ስርዓቱን እያከናወኑለት ሳለ በድንገት ያልታሰበ ነገር ተፈጠረ። ተአምር ተፈጠረ። የግማሾቹ እንባም ደረቀ። የግማሾቹ እንባ በደስታ ይሁን በሐዘን እንባቸው የሚፈሰው ባይታወቅም መዝለል ጀመሩ። ለቅሶው ወደ ደስታ ተቀየረ። ሞቷል የተባለው ወጣት በድንገት ስልክ ደውሎ አለው በሰላም ገብቻለሁ፣ ደቡብ አፍሪካም ደርሻለሁ በማለት በሙሉ ጤነኝነት ላይና በሙሉ ሰላም ላይ እንደሚገኝ ነገራቸው። እነሱም ለቅሷቸውን ወደ ደስታ ቀይረው በዚህ ልክ ሲያከብሩ ይታያል። አሁን ይሄ ምን ይሉታል? ደስታ ወይስ ለቅሶ እያልኩኝ ወደ ቀጣይ መረጃዬ አለፍኩ። የኮድ 4 አሽከርካሪዎች የትራፊክ ሕግን እየጣሱ አስቸግረውኛል ሲል ትራፊክ ማኔጅመንት አሳወቀ። በአዲስ አበባ የመንግስት ወይንም 4 ቁጥር እየለጠፉ አሽከርካሪዎች የትራፊክ ሕግን እየተላለፉ አስቸግረውኛል ሲል የከተማው ትራፊክ ማኔጅመንት ተናገረ። በ3 ወር ውስጥም ከ270 በላይ የመንግስት አሽከርካሪ ሹፌሮች መቀጣታቸውንም ሰምተናል። የኮድ 4 መኪና አሽከርካሪዎች የትራፊክ ሕግን በመጣስ እንደፈለግን እንሁን ማለታቸውን ትራፊክ ሕግና ደንብን በማስከበር ስራው በሚያከናውንበት ጊዜ እንቅፋት እንደሆኑበትም ለቢሮ አስረድተዋል። የአዲስ አበባ ትራፊክ ማኔጅመንት የትራፊክ
ቁጥጥርና ኩነት አስተዳደር ዳይሬክተር የሆኑት አቶ አያሌው ኢቴንሳ ሕግን ለማስከበር መነሻው ሕግ ነው፣ በሕግ ፊት ደግሞ ሁሉም እኩል ነው ቢባልም አንዳንድ ባለስልጣናት ግን እንደፈለጉ ባልተፈቀደላቸው መንገድ ላይ ያሽከረክራሉ፣ በተቃራኒ መንገድ ላይም ይነዳሉ ብለዋል። ለአውቶቡስ ብቻ ተብሎ በተሰመረ መስመር ላይም ጭምር ማሽከርከርን ይመርጣሉ። ይህ ድርጊታቸው ደግሞ ለትራፊክ አደጋ መከሰት ጭምር ምክንያት እየሆኑ ነው ብለዋል። አሁን ላይ ሕግን የትራፊክ መብራትን የሚጥሱና ባልተፈቀደላቸው መንገድ ላይ የሚያሽከረክሩ ባለስልጣናትም ሆኑ ማንኛውም አሽከርካሪዎች የሚቻለውን ቅጣት እየቀጣን ጥሶ ሄደውን ታርጋ ቁጥር መዝግቦ በመያዝ በሚመለከተው አካል በማስጠራት ጥብቅ ቁጥጥርና ክትትል ያደርጋል ሲሉ አቶ አያሌው ኢቴንሳ ተናግረዋል። ሁሉም ሰው በሕግ ፊት እኩል ነው እያልኩኝ ወደ ቀጣይ መረጃዬ አለፍኩኝ። 4 ተጠርጣሪዎች በቁጥጥር ስር ውለዋል። የአዲስ አበባ ፖሊስ ጠቅላይ መምሪያ ተደብቀው ከሚኖሩበት የድንጋይ ካብ ውስጥ እየወጡ የተለያዩ ግለሰቦች ላይ የውንብድና ወንጀል ሲፈጽሙ የነበሩት 4 ተጠርጣሪዎች በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ ጠቅላይ መምሪያ አሳወቀ። ተጠርጣሪዎቹ በየካ ክፍለ ከተማ ወረዳ 9 ከመኖሪያ አካባቢ ራቅ ብሎ በሚገኘው ቁጥቋጦ ውስጥ የድንጋይ ካብ ሰርተው በፕላስቲክ ከልለው ተደብቀው ሲኖሩ የነበሩ ናቸው። የግል ተበዳዮች መካከል አንዱ የሆኑት አቶ ኤፍሬም ዋለልኝ የተባሉ ግለሰብ የውንብድና ወንጀል የተፈጸመ ባቸው ጥቅምት 17 ቀን 2018 ዓ.ም ከምሽቱ 2 ሰዓት ገደማ ላይ ነው። ተጠርጣሪ አቡሽ አረጋና ማቲዮስ ወንጌ የግል ተበዳዩ በዕለቱ የየካ ክፍለ ከተማ ወረዳ 9 መገናኛ ተርሚናል ተብሎ በሚጠራው አካባቢ ሲንቀሳቀሱ ተከትለው በተመሳሳይ የወንጀል አፈጻጸም የሞባይል ስልካቸውን ከወሰዱባቸው በኋላ ሊያመልጡ ሲሞክሩ ፖሊስ ባደረገው ጥረትና በህብረተሰቡ ትብብር እጅ ከፍንጅ ሊያዙ ችለዋል። ሁለቱ ተጠርጣሪዎች ከተያዙ በኋላ የክፍለ ከተማው ፖሊስ መምሪያ የምርመራና የክትትል ቡድን በማቋቋም ባከናወነው ምርመራ የማስፋፋት ተግባርና ባካሄደው ያልተቋረጠ ክትትል አባሪ ተባባሪ በመሆን ተመሳሳይ ወንጀል የፈጸሙ ጌቱ አበራና ባትሪ ባዝ የተባሉ ተጨማሪ 2 ግብረ አበሮቻቸውን በቁጥጥር ስር ሊያውል ችሏል። በእነዚህ 4 ተጠርጣሪዎች ላይ የምርመራ ሂደቱ ተጠናክሮ በመቀጠሉ በጥቅምት ወር ውስጥ ብቻ በተለያዩ ቀናት በክፍለ ከተማው ላይ የተለያዩ አካባቢዎች ላይ በሌሎች 2 ግለሰቦች ላይ ተመሳሳይ ወንጀል በመፈጸም ሞባይል ስልካቸውን ቀምተው እንደተሰወሩ ማረጋገጥ ችሏል። ፖሊስ መምሪያው የውንብድና ወንጀሉን ሲፈጽሙ የቆዩት 4 ተጠርጣሪዎች ወንጀሉን ከመፈጸማቸው በፊትም ሆነ ወንጀሉን ከፈጸሙ በኋላ የሚደበቁበትን የድንጋይ ካብ ለፖሊስ መርተው ያሳዩ ሲሆን ኑሯቸውን በዚያ ካብ ውስጥ አድርገው እንደሚቆዩም በሰጡት ቃል ገልጸዋል። ፖሊስ ከግል ተበዳዮቹ የወሰደውን የሞባይል ስልኮች ከተሸጡበት በምሪት ያስመለሰ ሲሆን በወንጀሉ የተገኙትን ስልኮች ገዝቷል የተባለው ተጠርጣሪም በቁጥጥር ስር አውሎ ምርመራ እያጣራም ይገኛል። በተመሳሳይ የወንጀል ድርጊት ንብረታቸው የተወሰደባቸው ግለሰቦች የየካ ክፍለ ከተማ ፖሊስ መምሪያ አካል በመቅረብ ተጨማሪ መረጃ በመስጠት እንዲተባበሩ ጥሪውን ያስተላልፋል። ወገኖች በየትኛውም ቦታ ስትንቀሳቀሱ ተርሚናል ላይም ታክሲ ላይም የትኛውም ቦታ ስትሆኑ የእጅ ቦርሳችሁንና ኪሳችሁን ጠብቁ፣ ከእንደዚህ አይነት ሞሽላቆችም ራሳችሁን አድኑ እያልኩኝ ወደ ቀጣይ መረጃዬ አለፍኩኝ። ከ700 ሊትር በላይ ቤንዚል በመኖሪያ ቤቱ ያከማቸው ግለሰብ ተያዘ። በጅማ ከተማ አስተዳደር ወረዳ 2 በህገወጥ መንገድ የቤንዚል ነዳጅ በመኖሪያ ቤቱ ያከማቸው ግለሰብ በእስራትና በገንዘብ መቀጮ የተቀጣ ሲሆን የከተማው ፖሊስ ኮርፖሬሽን ጽሕፈት ቤት እንደገለጸው ከሆነ ተከሳሽ ነቢብ መሐመድ የተባለው ግለሰብ በጅማ ከተማ ወረዳ 2 ጊንጆ ቀበሌ ውስጥ መስከረም 14 ቀን 2018 ዓ.ም መኖሪያ ቤቱ 706 ሊትር ቤንዚል ሸሽጎ በማከማቸት በባለ 2 ሊትር ውሃ ፕላስቲክ እየቀነሰ ሲሸጥ በመገኘቱ በቁጥጥር ስር ውሏል። ተከሳሹ በህገወጥ መንገድ በመኖሪያ ቤቱ ያከማቸውን ቤንዚል በድብቅና በከፍተኛ ዋጋ ሲሸጥ በመገኘቱ በቁጥጥር ስር ውሎ ምርመራው በፖሊስ ሲጣራ ቆይቶ ለአቃቢ ሕግ መዝገቡ ተልኳል። አቃቢ ሕግም የነዳጅ ምርቶችንና ውጤቶችን ለመቆጣጠርና ለማስተዳደር ባወጣው የመምሪያ ደንብ ቁጥር 1363/2017 ንዑስ አንቀጽ 2 በመጥቀስ ክስ መስርቶበታል። በአቃቢ ሕግ የተመሰረተውን ክስ የተመለከተው የጅማ ከተማ ወረዳ 2 ፍርድ ቤት ተከሳሹ በ2 ዓመት እስራትና በ20 ሺህ ብር የገንዘብ መቀጮ እንዲቀጣ ወስኖበታል። የዛሬው ፕሮግራሜን በዚሁ አበቃው። በቀጣይ በሌላ መረጃ እስክንገናኝ ድረስ ሁሌም ሰላሙን ያብዛላችሁ እያልኩ ፕሮግራሜን በዚሁ ቋጨው።